ድንግል ጤና ይስጥልኝ የቻናሌ ተከታታዮች፣ ይህ ጎፈር ሚዲያ ሁለተኛው ቻናሌ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሰሞኑን በማህበራዊ ሚዲያ ሲዘዋወር ከነበረ ቪዲዮ መካከል አንዱ በማን ያዘዋል ፖድካስት ላይ ቀርቦ ከ2000 ሴቶች በላይ ተኝቻለሁ ያለው የ31 ዓመቱን ወጣት ይዤላችሁ መጥቻለሁ። 2000 ሴት እስከ 31 ዓመቱ ማለት እስኪ በአመት ስንት ማለት ነው? ኦልሞስት ወደ 65 ሴቶች በአመት ጋር አብሮ ይተኛል ማለት ነው። የልጅ ተጨማሪ 31 ዓመት ካገኘ በቃ ሴቶችን ማሰብ ትችላላችሁ። ለማንኛውም እስኪ ከዚህ ሰብና ወጥቶ አዲስ ማንነት ይዣለሁ እያለ ነው የነበረውን ኤክስፒሪየንስ ምን ይመስላል የሚለውን አብረን እንከታተል። ታለች ብዬ አላምንም ነበር፣ ግን እኔ ወደ 10 ምናምን የሚሆኑ አግኝቻለሁ። ማልጠብቃቸው ማለት ነው። አገሪቱ ራሱ 15 የሚሞላ ድንግል አላት እንዴ? ከየት አግኝቷቸው ነው? ማልጠብቃቸውም ማለት ነው። እና ሶሪ እንግዲህ ቃል ከባድ ሊሆን ይችላል ለሚዲያ። ይሄን ስልኮ ማለት ነው እኔ የነገ ህይወቴን እያበላሽሁኝ ነው እኮ እዚህ ጋር ሰራ ወይም ደግሞ አበጀ ጀግና የሚለኝ እኮ የለም። የሚከፈለኝ ነገር የለ፣ ማገኘው ነገር የለ። ወይም ደግሞ በእንደዚህ አይነት መንገድ ዝና ማግኘት አልፈልግም። ከመታወቅ ይልቅ ማወቅን ነው የምፈልገው። አዋቂ መሆን ፈልጋለሁ። መጽሐፍቶችን በሚገባ ማንበብ ፈልጋለሁ። ስንት ዓመት ይመስላል? I'm not sure አላውቅም። እንዴ 31 ሆንኩኝ አሁን። really በ31 ዓመት ውስጥ ከ2000 ምናምን ሴት ጋር መተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው። በቃ ሴት እዚህ ጋር ገባለሁ የሆነች በቃ ልክ አሁን ቢዝነስ ማምሳይ ወፍራም እቺንማ ማለት ቀጭን ሳይ 10 የቡቲክ ልብስ እኮ ነው ያደረጋቸው ጋይስ። 10 ምናምን ጊዜ የምገባበት ጊዜ ነበር። የዝሙት መንፈስ አይደለም ይሄ ግን አሁን ላይ የለም ነው። ይሄ አሁን ላይ እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል። ግን ያን ሳረግም እየተጸጸትኩኝ ነው። መውጣት ፈልግ ነበር። የሆነ ሰዓት ላይ ቢሎን ስቼ ልቆርጥ የራሴ እንትን ማለት ነው ጀምሬ ነው የተወኩት። እንዴ ድንገት አንድ ሳሎን እንኳን ማን በያቆምኩት እግዚአብሔርን እንትን ብዬ ማለት ነው። ምን ያህል እንትን ከመሳቀቅ የተነሳ ከመጥላት ይሄንን ህይወቴን ከመጥላት የተነሳ ማለት ነው እዛ ሌቭል ላይ ሁላ ደርሼ ነበረ ማለት ነው። የሆነ ሰዓት ላይ ህይወቴ በጣም መስቀልቀል ብሎ ነበረ። ከሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን እንትን ል ነበረ ሰራ ነበረ። ሹገር ምንድነው? ሹገር ማሚ ዋው ኧረ ማን ያዘዋል? ተወሰወሰች። ቢያንስ አንድ 4 ሴቶች ምናምን የሚሆኑት ከዛው ሹገሮች ናቸውና የመጨረሻው ሹገር ምን እንደሚያደርግ በቃ ከነሱ ጋር ምናምን ተተኛለህ ምን ትላለህ ምናምን ብር ይሰጣል፣ ያ ተበላለህ ተጠጣለህ ምናምን ነገር በቃ እንትን ያሉ። እኔማ እኮ የሆነ ሰዓት ተስፋ ቁርጥ ያደረኩት የ58 እንደዚህ 59 60 አካባቢ ይሆናሉ ሴትዮዋ ምናምን። አንተ ጋር እሷ የምትጠጋው ለምን ነው? ባል የላትም፣ ባሏ ሞቷል ምናምን በቃ ግንኙነት ፍለጋ ነው። ይሄንን ነው የምትፈልገው። በ8 ዓመት 50 ምናምን ፊል ታደርገዋለች ልክ እንደወጣት። አዎ በቃ የሚያስጠላ ላይፍ ነበረ። አሁንም ኖርማል እኔ አሁን እዚህ ጋር ሳወራ ይሄንን ነገር ማያውቁ ሰዎች እንትን ሊሆንባቸው ይችላል፣ ግን እየኖሩበት ያሉ ሰዎች አሉ አሁን ላይ ወጣቶቹ። አዎ ምንድነው ግን አሁን ለምሳሌ እኔ ሳቅ አሁን አንድ ሰው ጋር መተቃቀፍ ራሱ የምትወስደው ብዙ ኢነርጂ አለ። it's not easy like አንድ ሰው ጋር እኔ በሆነ ባር ጋር እንደዚህ ሳልፍ ኢነርጂ ፒክ ያደርገው የውስጥ ያለውን ጭንቀት ራሱ በባሩ ጋር ውስጥ ገባው ማለት በቃ ቀጥታ ውስጥ ይረበሻል። this much sense አደርጋለሁ። አንተ ከዚህም ጋር ከዛችም ጋር ከሴተኛ ዳሮች ጋር ከመናም ምንድነው መንፈሱ ውስጥ ላይ ተፈጠረው? ምን አለ መሰለ አይምሩ እንትን ካለ ምንም ነገር መሆን ይችላል። ደንዝዞ ማለት ነው። አዎ አትስደበው። ለምሳሌ አሁን ልበልና አንድ ሴተኛ ዳሪ እንደየሰፈሩ ይለያያል። በቀን ከምን ያሉ እንደጋር ሜቢ ከአንድ አራዋከ እንደው አንድ ቀን ፈሪ ስትሆን ወስጄ ዝም ብዬ ራስ ተቆጥረዋለህ። እንደ ሰፈሩ ይለያያል። እንደ ቁጥር ይቻላል ማለት እንደዚህ ይታያል እንዴ? ቁጭ ትላለህ እንትን ጋር ይገባል ይወጣል። እቺ ሰው ስቆጥር ታይ እንትና ገባ እንትና ወጣው። አይ የሆነ ሳለ የምር እንትን ቁጭ ብዬ በስንት ማለት ነው ቆጥር ያለው 30 ሰው ቆጥር ያለውኝ በሁለት ሰዓት ውስጥ። አዎ በሁለት ሰዓት ውስጥ 30 አብረን እንቁጠር። እኔን ማውራውን አትመነኝ። የት ሰፈር? ዲሲ የሚባል ሰፈር ታውቃለህ? ወይም ደግሞ ከመስቀል አደባባይ ጀርባ ያለው ሰፈር
ዲሲ ማለከና የዚህ ጎዳና ተዳዳሪዎች የሚያድሩበት ነው። ዲሲ የሚባለው የጎዳና ተዳዳሪዎች ዲሲ ያሳድረኝ ምናምን ሳውል እኮ እዛ እንትን አለ ይሄ ተደራራቢ አልጋ አለ ምናምን በጩጬ ብር ምናምን ታድራለህ እዛ። ዲሲ እዛ ሰፈር አሉ የሚሰሩ እንደዚህ ይሁን ትንሽ ቤቶች አሉ። 2 ሰዓት ነው 30 ያልከኝ ብሮ 2 ሰዓት እኔን ደቂቃ ነው እኔን ተወኝ እሺ ቁጭ በልና ራስክ ቁጥር ነው ያልቁጥርልህ። እስቲ ሰዎች ላይክ እውነት ነው እያወራ ያለው እስቲ የሚያወራው ነገር እውነት ከሆነ ለእግዚአብሔር ብላችሁ ማለት የሚያወራው ነገር እውነት ከሆነ ኮሜንት አድርጉ። አሁን ይሄ ምክንያቱም አሁን እኛ ምንም ማናውቀው ዓለም ስለሆነ ማለት ነው። I know nothing about this ምንም የማውቀው ነገር የለኝም። በእኔ ግምት አንድ ሴተኛ አዳሪ ከአንድ ሰው ጋር ነው ልታድር ትችላለች ብዬ ማስበው። ልታድር ነው። ይሄ ደግሞ አዳር ከማደር አሁን እዛ ጋር አዳር አይሰሩም፣ ጊዜያዊ ነው የሚሰሩት። ይገባል ምናምን አንዱ ምናምን ቃስልኩን እየጎረጎረ ይንቆራጠጣል። ሲወጣ ማምላት ብሎ ይገባል ምናምን ነገር ማለት ነው። ምንም እንትን የማይሰማው በቃ ምንም የለም። ከዛ በኋላ እዛ ጋር ሆነ እንትን ስትል በቃ አንዱ ዋጋ ብቻ ፎከስ አድርገህ እንትን ብትል እንደዛ እዛ ጋር የሚሰሩት። ሌሎቹም ደግሞ አሁን አብዛኞቹ እንደዛ ነው የሚሰሩት። ገብተዋል። ምንድነው ከአንድ ሰው ጋር የሚያድሩት መጨረሻ ላይ ነው ያድራሉ። ግን ከዛ በፊት ምናምን ከብዙ ወንድ ጋር ጊዜያዊ እንትን ይላሉ ማለት ነው። እና መንግስት ያውቃል ግን ይሄን ነገር እንዴት አያውቅም? ምን ያህል ይሰሩ ምናምን እሱ አይቆጣጠርም ሳይሆን በኢትዮጵያ ስራ እንዳለ እንደሚሰሩማ እንዴት አያውቅም? ማንም ያውቃል። ህዝቡ አይፈቀድም። ታውቃለህ በኢትዮጵያ በኢትዮጵያ ህግ ሴተኛ አዳሪነት የሚፈቀድ አይመስለኝም። እኔ እንጃ ስለሱ ማውቀው ነገር የለም። ኖርማል አሁንም እዚህ ጋር እኔ ወጥቼ እንትን ስል የሆነ ከሁሉም ነገር መውጣት ይቻላል። ገብቷል። ለምሳሌ አሁን ይሄም የሆነ ነገር ማንኛውም ነገር የሆነ ነገር ይሆናል አይለቀም። ግን ስለማህበረሰባችን ይሄን ካየ በኋላ አሁን ሀገራችን ላይ ብዙ ግፎች ይደረጋሉ። አንዳንድ ጊዜ ምን ሆነን ነው? እንዴት ተረግመን ነው? እዚህ ጋር 90% ህዝብ በእግዚአብሔር የሚያምን ሃይማኖተኛ ነው። እዚህ ጋር ደግሞ የእውነት የምትለው ነገር ከሆነ which I totally agree እኔ የገጠመኝ ነገር ስላለ እኔ በራሴ አንተ ከምትላቸው ነገር ላይ ሰዎችን ስለማማክር በሆነ መንገድ የምረዳው ነገር አለ። እንደዚህ ኤክስትሪም ባይሆን ከፍተኛ የሆነ ትዳር ውስጥ አናፒ የሆኑ ሚስቶች እንዳሉ አውቃለሁ። ባላቸው ላይ ቺት እንደሚያደርጉ በጣም አውቃለሁ። ብዙ ወንዶች የዋህ እንደሆኑ ቼክ እንደማያደርጉ ሴቶች ይቅርታ አድርግልኝ በጣም ከባድ ሁኔታ ላይ ነው ያለው ሴቶቹ። አዎ የሆነ ሰዓት ላይ እንደውም የሆነ ጓደኞቼ ምናምን እሷ ምስኪን የሆነ በጣም ተስፋ ከመቁረጥ የተነሳ በቃ ብታያት ምስኪን ምናምን ትይስንበል በእናትህ ምናምን ብላለኝ። ተስፋ ቁርጥ አድርጌ እሷ በተአምር ይላል በቃ የሆነ እርግጠኛ ሆኖ ከኔ ውጪ እንዲህ ምናምን አንተ ዳይመንድ አይደለህ እንዴ ካንተ ውጪ ምናምን ነገር። ከዛ በኋላ በተአምር እስኪ ፈተናት ምናምን ነገር ለአንድ ለሶስት ጓደኞቼ ፈተኝላቸው ማለት ነው። ከዛ በኋላ መፈተና ቆምኩኝ። ያለፈኝ ሴት የለችም በህይወቴ ማለት ነው። የትኛው ፈተኜ በህይወቴ ያለፈኝ ሴት የለችም። እግዚአብሔርና ኖ ዌይ ምን መድኃኒት ይዘህ ሄደህ ነው ወይስ መድኃኒት ማን ያዝባል ፈራች ለሚስቱ ሊመጣበት ነው። አስፈትን እስኪ ማን ያዝባል ሲወስ ያስፈትሩ ሚስታችሁ በአካል ሳንገናኝ በስልክ ራሱ ነው እኮ የምልህ። ምን ነው የምታደርገው እንዴ? በቃ አሪፍ ታሪክ ፈጥረህ አሪፍ እንትን አድርገህ ምናምን ነገር ብቻ ማውራት ነው። በቃ መጀንጀን ነው። ከዛ ፍቅረኛ አለሽ ወይ ስትላት የጓደኛ ፍቅረኛ እንደሆነሽ ፈትንልኝ ብሎ እንደሆነ እኮ ታውቃለህ። በዚህ ጊዜ ምን የሚታመን ወንድ አለ ተብሎ ነው እንዲህ ፍቅረኛ የሚያዘው ትላለች ማለት ነው። እሱስ ግን እንደገና ከዛ እሱ ግን እዚህ ጋር በጣም የሆነ እዛ ጋር ለሱ የምታሳየው አቤት እናትነት። እኔ አሁን ኖርማል የሆነ ሰዓት ላይ የሆነ ህልም አየሁኝ። አሁን ለመጨረሻ ጊዜ እንትን ያልኳት ፍቅረኛ የነበረችና የሆነ ፍቅር ይዞኝ ነበር ከናታ በኋላ ጫፍ ላይ ነበርኩኝ ማለት ነው። እስቦ አወጣኝ እግዚአብሔር ማለት ነው። ልጅቷ በቃ ለራሴን ፈራ ነበር እንዳልጎዳት እያልኩኝ ማለት ነው። ከዚያን ሁሉ ነገር ትቼ ምናምን በቃ ራሴን እንትን ብዬ በቃ ለሷ ለስለመኖር ብቻ እንትን ብዬ በቃ ወስኜ ነበረ። ልጅቷ የሆነ ትንሽ ድምጽ ከተቀየረባት ማለት ነው አባ ከፍቶክ ነው አይደለ ኪስሌ ብር የለም አይደለ ቆይ ትዘጋና ብር ትልካለች። በቃል ባውላካ እንዴ ታውቃለች ምናምን በቀን 5 ካላወራን ቅር ይላታል ሜሴጅ ምናምን በቃ በየእንትኑ። ከዛ በቃ ገባችልኝ በረሃ ያለውበት ቦታ ራሱ ማለት ነው። ያጣው ይችላል እንዲ በቃ እንትን አንልም። ልጅቷ የሆነ ውበቷ ምንዋም በቃ መገርምናት ማለት ነው። እና በረሃ አይደለም ምናምን ከዚህ ሳሪስ ነይ ብትላት ራሱ የምትመጣ አይነት ሴት አትመስልም። ከዛ በኋላ ለኔ ብላ ከዚህ በረሃ እስካለሁበት ድረስ መጣሁ። ከዛ በኋላ ማሽን ውስጥ ነው እኔ ስላለባበስ ምናምን ስለመተኛ ቦታ ኬር አይሰጠኝም። እኔ የትም ብተኛ እንቅልፍ ይወስደኛል። ማሽን ውስጥ ነው የምተኛው ክሬን ውስጥ መታ የት ነው የምታድረው
ማሽን ውስጥ ነው አይደል? አዎ። የቱ ጋር? እዚህ ጋር። አዎ፣ ጠባብ ናት። እኔ ራሱ በጎን ነው የምተኛው፣ በጀርባዬ ከተኛው እጄ ምናምን ወደታችን እንትን ይላል። ከዛ ላይ በቃ ጥሩ እዚህ ነው የምናድረው አለች። እንዴ ለምን ምናምን ነገር በቃ አንተ የሚሰማክ ስሜት እንዲሰማኝ እፈልጋለሁ። እየቆረቆረክ ነው ያ የቁርቃሬው ስሜት እኔ እንዲሰማኝ ነግረኸኝ ሳይሆን ሆኜው እንዲገባኝ እፈልጋለሁ። እየበረደክ ነው ያ ብርድ እንዲገባኝ እፈልጋለሁ። በረሃው ያቃጠለ ነው እንዴ ተቃጥለ ነው የምንኖረው። ይሄ በረሃ አንዱኝ እኔም እንዲሰማኝ እፈልጋለሁ ምናምን። እኔ እዛ ተኝቼ የለሰለሰ አልጋ ላይ እግሬን እየሰቀልኩ አወራለሁ አንተ እዚህ ላይ ምናምን ግግም አለች። አባቴ ይሙት በቃ እዚህ ትገለኛለህ እንጂ አልጋ ይዣለሁኝ እኮ ሞቼ አለች። ከዛ ከተማ ነው አልጋ ያዝኩት ለመንኳት ቃል ሰማም አለች። ከዛ እዛው አደርን በቃ አንዴ ስቀመጥ አንዴ እንስል በቃ በስቃይ ምናምን ነገር በአንዴ ጨዋለች ልጅቷ የመከራ አይታማታለች ማለት ነው። ከዛ በኋላ በንጋታው በቃ አሁን ቀጥ ብለሽ ምናምን ሞቼ ይገኛታል አለች። በንጋታው የማታውን ስቃይ እያየሽ አልኳት አይሆንም። ከዛ በኋላ እሺ በቃ ቢያንስ እንኳን ከዚህኛው ማሽን ይሄኛው አልጋ አለው ሲኖ ነውና ይሄኛው አልጋ እዛ ሲኖ የጓደኛዬ መኪና እዛ ላይ ነበር ለምኛት በመከራ እሺ ብላኝ እዛኛው ላይ ሶስተኛው ቀን ቀጥ ብለሽ ሂጂ አልኳት። ልጅቷ እየታመመች መጣች ሂጂ ምናምን ነገር ብዬ ሳመር። ለማንኛውም የልጁ ልምድና ኤክስፒሪየንስ ይህንን ይመስላል። ፕሮግራሙ እንዲህ አይነት ፕሮግራም መተላለፍ አለበት ወይስ የለበትም፣ ለህብረተሰቡ አስተማሪ ነው ወይስ አይደለም የሚለውን ሀሳብ ኮሜንት ሴክሽን ላይ አስቀምጡ። ምናልባትም በዚህ ርዕሰ ጉዳይ ላይ የተሻለ ሀሳብና ልምድ ያላችሁ ሰዎች ኮሜንት ላይ ገንቢ ሀሳብ መስጠት ትችላላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።